መርሳ ኮሙኒኬሽን ያደምጡታል፣ ይናገሩበታል። ሐሳቡን በነጻነት የሚገልጹበት ሚዲያ። ጤና ይስጥልኝ ክቡራን አድማጮቻችን እንደምን አላችሁ? ይህ በየወሩ በመርሳ ከተማ አስተዳደር የመንግስት ኮሙኒኬሽን እየተዘጋጀ የሚቀርብላችሁ የሬዲዮ ፕሮግራም ነው። ፕሮግራሙን በመምራት እኔ ማህሌት በለጠና በቅንብሩ እስጢፋኖስ ወርቁ እንዲሁም ፕሮግራሙን በማስተባበር ጥጋቡ አበበ አብረናችሁ ቆይታ እናደርጋለን። እስከ ዝግጅት ፍጻሜ ዋና ዜናዎች። የከተማዋ የበጎ ፍቃድ ስራዎች አቅመ ደካማ ቤቶችን በማደስ በይፋ ተጀምሯል። በሰሜን ወሎ ዞን የመርሳ ከተማ አስተዳደር የበጎ ፍቃድ አገልግሎት እቅድ አካል የሆነው የደም ልገሳ ስራ ማከናወኑን ከተማ አስተዳደሩ አስታውቋል። በመርሳ ከተማ አስተዳደር ታቅዶ በተግባር እየተመራ የሚገኘውን የኮሪደር ልማት እንቅስቃሴ ለከተማዋና አካባቢው ተአምራዊ ለውጥ እንደሚያመጣ የከተማዋ ነዋሪዎች ተናግረዋል። ጤና ይስጥልን እንደምን ከረማችሁ። ይህ በመርሳ ኮሙኒኬሽን እየተዘጋጀ ወደ እናንተ የሚደርሰው ሰሞነኛ የዩቲዩብ ዝግጅት ነው። ቀደም ብለን ዋና ዜናዎችን በማስቃኘት ማቅረብ ጀምረናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ እየጋበዝኩ በቆይታችን ሰሞነኛ የሆኑ አጫጭር ዜናዎችን ወደ እናንተ ይደርሳሉ። እንዲሁም በትንታኔ የምንመለከተው ርዕሰ ጉዳይ ይኖረናል። እኔ ማህሌት በለጠ ፕሮግራሞቹን እያቀረብኩ በምስልና ድምጽ ቅንብሩ እስጢፋኖስ ወርቁ እንዲሁም ፕሮግራሙን በማስተባበር ጥጋቡ አበበ አብረናችሁ ቆይታ እናደርጋለን። ወደ አጫጭር ዜናዎቹ አለፉ። የከተማ የበጎ ፍቃድ ስራዎች አቅመ ደካማ ቤቶችን በማደስ በይፋ ተጀመረ። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የመርሳ ከተማ የበጎ ፍቃድ ስራዎች አቅመ ደካማ ቤቶችን በማደስ በይፋ ተጀመረ። የሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ መርን ጨምሮ የክልልና የዞን ከፍተኛ የስራ ኃላፊዎች በማስጀመሪያ መርሃ ግብሩ ተገኝተዋል። የበጎ ፍቃድ ስራዎችን ያስጀመሩት የከተማዋ ከንቲባ መሐመድ ያሲን በተሟላ ዝግጅት ወደ ተግባር መግባታቸውን ገልጸው በጎነት ሁሉንም የሚመለከት በመሆኑ በከተማዋ ለሚከናወኑ የበጎ ፍቃድ ስራዎች ነዋሪዎች አሻራቸውን እንዳስቀምጡ ጥሪ አድርገዋል። በከተማዋ በተያዘው የክረምት በጎ ፍቃድ አገልግሎት የደም ልገሳ፣ የአረንጓዴ አሻራ፣ ለችግር ተጋላጭ ወገኖችን መደገፍ፣ ለተማሪዎች የትምህርት ቁሳቁስ ማሰባሰብና መሰል ስራዎች መታቀዳቸውን ከከተማ አስተዳደሩ የተገኘው መረጃ ያመለክታል። በማስጀመር መርሃ ግብሩ ሁሉም የከተማዋ ስራ አስፈጻሚዎች፣ የከተማና የቀበሌ አመራሮች ተገኝተዋል። በከተማዋ ለተቸገሩ ወገኖች ማዕድ ማጋራት ተከናወነ። በሰሜን ወሎ ዞን መርሳ ከተማ አስተዳደር በጎነትና አብሮነት ለኢትዮጵያ ከፍታ በሚል መሪ ሐሳብ በከተማዋ ለተቸገሩ ወገኖች ማዕድ ማጋራት ተከናውኗል። የከተማዋ የበጎ ፍቃድ አገልግሎት ስራዎች እቅድ አካል የሆነው የማዕድ ማጋራት የሰሜን ወሎ ዞን ከፍተኛ የስራ ኃላፊዎችና የከተማ አስተዳደሩ የቀበሌ አመራሮችና ተባባሪ አካላት በተገኙበት በስኬት መከናወኑ ከከተማ አስተዳደሩ የተገኘው መረጃ ይጠቁማል። በከተማዋ በአንድ ጀንበር ከ150 ሺህ ችግኝ በላይ መተከሉ ተገለጸ። በመትከል ማንሰራራት በአንድ ጀንበር የ700 ሚሊዮን ችግኝ ተከላ አገር አቀፍ መርሃ ግብርን እውን ለማድረግ በመርሳ ከተማ ነዋሪዎች ተሳትፎ በተለያዩ ማህበራዊ ተቋማት ከ150 ሺህ በላይ ችግኝ ተከላ ተከናውኗል። ከከተማ አስተዳደሩ የመርሃ ግብሩ አስተባባሪ አካላት የተገኘው መረጃ እንደሚያመላክተው በከተማ ደረጃ በ3 ማህበራዊ ተቋማት ተካለው የተከናወኑ ሲሆን ከ15000 ሰዎች በላይ በተከላው ተሳትፈዋል ብለዋል። የከተማና የቀበሌ አመራሮች፣ በከተማዋ የሚገኙ ሁሉም የጸጥታ አካላት፣ ሁሉም የመንግስት ሰራተኞች፣ ተማሪዎችና ልዩ አደረጃጀቶችን በማሳተፍ እንደ ከተማ የታቀደውን የአንድ ጀንበር የአረንጓዴ አሻራ ሀገራዊ ንቅናቄ ማሳካት ተችሏል ተብሏል። የከተማዋ የበጎ ፍቃድ አገልግሎት እቅድ አካል የሆነው የደም ልገሳ ስራ በማካሄድ ላይ መሆኑን የመርሳ ከተማ አስተዳደር አስታወቀ። በሰሜን ወሎ ዞን የመርሳ ከተማ አስተዳደር የበጎ ፍቃድ አገልግሎት እቅድ አካል የሆነው የደም ልገሳ ስራ በማካሄድ ላይ መሆኑን ከተማ አስተዳደሩ አስታውቋል። የመርሳ ከተማ አስተዳደሩ ወጣትና ስፖርት ባህል ቱሪዝም ጽሕፈት ቤት ኃላፊ አቶ አቡበከር ጉግሳ እንደገለጹት ደም ልገሳው የከተማዋ የበጎ ፍቃድ አገልግሎት እቅድ አካል መሆኑን አውስተው የከተማዋ አስተዳደሩና የቀበሌ አመራሮች፣ የመንግስት ሰራተኞች፣ የሴቶችና የወጣቶች አደረጃጀት በደም ልገሳው ተሳትፈዋል ብለዋል። ወደውና ፈቅደው ደም ሲለግሱ ያነጋገርናቸው በጎ አድራጊዎች የዜጎችን ደህንነትና የአገርን ሕልውና በማስከበር ትግል ውስጥ ላሉ ትውልዶች የሚፈጥርን የደም እጥረት ለመተካት ትንሹ ስጦታችን ነው ብለዋል። ደም ልገሳው ከሰሜን ወሎ ዞን ወልዲያ የደም ባንክ ጋር በመተባበር የተከናወነ ነው። የከተማዋ የበጎ ፍቃድ አገልግሎት ስራዎች ተጠናክረው መቀጠላቸው ተገለጸ።
በሰሜን ወሎ ዞን የመርሳ ከተማ አስተዳደር የበጎ ፈቃድ አገልግሎት ስራዎች ተጠናክረው መቀጠላቸው ተገልጿል። የመርሳ ከተማ አስተዳደር ወጣትና ስፖርት ጽሕፈት ቤት ኃላፊና የበጎ ፈቃድ አገልግሎት ስራዎች ቴክኒክ ኮሚቴ ሰብሳቢ አቶ አቡበከር ጉብሳ እንደገለጹት ከእቅድ ኦሪንቴሽን ጀምሮ የዘርፉን ስራዎች የዝግጅት ምዕራፍና የተግባር ምዕራፍ በመገብገብ ስራዎችን የሚያስቃኝ የመስክ ምልከታ ማካሄዳቸውን ተናግረዋል። እንደ ኃላፊው ገለጻ በዘርፉ የታቀዱ ስራዎች በስኬት መከናወናቸውንና ተጠናክረው መቀጠላቸውን ገልጸው በበርካታ የህብረተሰብ ክፍሎች ተሳትፎ ዘርፈ ብዙ ችግሮች ተቀርፈዋል፣ በርካታ ልማቶች ተሰርተዋል ብለዋል። በዘርፉ ከታቀዱት የችግኝ ተከላ፣ ደም ልገሳ፣ የአቅመ ደካማ ቤቶችን መስራትና ማደስ እንዲሁም ንጽህናቸውን መጠበቅ፣ ለሚስኪኖች ማዕድ ማጋራት፣ አልባሳት ማሰባሰብና ማሰራጨት፣ የትራፊክ ቁጥጥርን ማከናወን፣ ለተማሪዎች የትምህርት ቁሳቁስ ማሰራጨት፣ የክረምት ማጠናከሪያ ትምህርት መስጠትና የመሳሰሉ ስራዎች ታቅደው በስኬት መከናወናቸውን የቴክኒክ ኮሚቴው የግምገማ ሰነድ ያሳያል። እንደታቀዱ የዘርፉ ተግባራት መሳካት ጉልህ ሚና ለነበራቸው የቴክኒክ ኮሚቴ አባላት፣ አጋርና ባለድርሻ የመንግስት አደረጃጀቶችና በጎ ፈቃደኞች ወጣቶችና ሴቶች ለነበራቸውና ወደፊት ለሚያስቀጥሉት በጎነት ምስጋና ተችሯቸዋል። መርሳ ኮሙኒኬሽን ያደምጡታል፣ ይናገሩበታል፣ ሀሳቡን በነጻነት የሚገልጹበት ሚዲያ። ጤና ይስጥልኝ ክቡራን አድማጮቻችን እንደምን አላችሁ? ይህ በየወሩ በመርሳ ከተማ አስተዳደር የመንግስት ኮሚኒኬሽን እየተዘጋጀ የሚቀርብላችሁ የሬዲዮ ፕሮግራም ነው። ፕሮግራሙን በመምራት እኔ ማህሌት በለጠና በቅንብር ውስጥ ኢፋኖስ ወርቁ እንዲሁም ፕሮግራሙን በማስተባበር ጥጋቡ አበበ አብረናችሁ ቆይታ እናደርጋለን። እስከ ዝግጅት ፍጻሜያችን አብራችሁ